ፓርኩን የተባለው የታሸገው አከፋፋይ ልጅ በአንድ ሕፃናት መጫወቻ ስፍራ እያለፈ እያለ ፊት ለፊቱ መሬት ላይ ወድቆ የነበረ 1 ሳንቲም ያያል። በተመሳሳይ በሱ ትይዩ ቆማ የነበረች ሕፃን ልጅም በዚያ ቅጽበት ያንን ሳንቲም አይታው ነበር። እሱ ግን ፈጠን ብሎ ሳንቲሙን በእግሩ ይረግጠዋል። እሷም አንበሳ ከሆነ እንዲወስደው፣ ዘውድ ከሆነ ግን እንዲሰጣት ትጠይቀዋለች። ከዚያም ጎንበስ ብሎ ሲያነሳው አንበሳ መሆኑን ይመለከታል። ይህን አልጠበቀም ነበርና እየተደናገረ እያለ ይዛው ከእጁ ላይ ሳንቲሙን ቀምጣው ተወስደዋለች። እሱም ሊቀማት እጇን ሲይዛት በድንገት የቀኝ እጇ ትንሿ ጣት መሰበሩን ያስተውላል። ሕፃኗ ግን ጣቷ እንደተሰበረ አላወቀችም ነበር። ሆኖም ግን ፓርክ ፈጠን ብሎ አጠገቡ ቆሞ ከነበሩት ሕፃናት መሃል አንዷ ይዘው የነበረውን አይስክሬም ይነጥቃታል። ላዩ ላይ የቀረውን ከላሰው በኋላም እንጨቱን አመቻችቶ ጣቷ ላይ ያስረዋል። ከዚያም የራሷን ፀጉር ጌጥ ከአናቷ ላይ ወስዶ እንጨቱን አጠናክሮ እጇ ላይ ያስርበታል። ካደረገላት ሕክምና በኋላም ለአገልግሎቱ ሳንቲሙን እንድትከፍለው ይጠይቃታል። እሷም መጀመሪያውን እርዳታ ስላልጠየቀችው ሳንቲሙን እንደማትሰጠው ኮስተር ብላ ትነግረዋለች። እየተከራከሩ እያለም የልጁ አባት ይመጣና ይዟት ይሄዳል። አባትየውም ዮንግመን የተባለችውን ይቺ ልጁን ወዲያውኑ ወደ ሆስፒታል ይወስዳታል። ዶክተሩም እጇ እንደተሰበረ አረጋግጦላቸው እንጨቱን እጇ ላይ ያሰረላት ሰው ጥሩ ነገር እንዳደረገላቸው ይነግራቸዋል። ከዚያም አንዲት ነርስ ጠርቶ ወደ ራጅ ክፍል እንድትወስዳቸው ነግሯት ይሄዳል። እርሷ ግን ወደ አጠገባቸው ጠጋ ብላ መሬቱ ላይ ያለውን ሰማያዊ መስመር ዝም ብለው ቢከተሉ ራጅ ክፍሉን እንደሚያገኙት ትነግራቸዋለች። እነሱም ቦታውን ፍለጋ ሆስፒታል ውስጥ እየተዘዋወሩ እያለ እንደ አጋጣሚ ውሃ ለማከፋፈል ወደ ሆስፒታሉ መጥተው ከነበረው ፓርክ ጋር በድጋሚ ይገናኛሉ። እሱም ስለ አቅጣጫው በድጋሚ በመንገድ ሊያግዛቸው ሲሞክር አባትየው ከፍተኛ የደረት ህመም እያስቸገረው እንደሆነ በቀላሉ ይረዳል። ከዚያም ፓርክ እጁን የሰውየው ደረት ላይ ያስቀምጥና ሲተኛ ትንፋሽ ያጥረው እንደሆነ ይጠይቀዋል። አባትየው ግን ደህና ነኝ ብሎ ችላ በማለት ሊያልፈው ይሞክራል። ምንም እንኳን አባትየው ደህና ነኝ ቢልም ማንም እሱን ያየ ሰው ግን በግልጽ ህመም ውስጥ እንዳለ ማየት ይችላል። ማንም ሐኪም መጥቶ ሳያየው ግን ድንገት ሁሉም የሆስፒታሉ ሐኪሞች ወደ ድንገተኛ ክፍል ይጠራሉ። ከዛም አንድ አውቶቡስ ባጋጠመው ግጭት ምክንያት 15 የሚደርሱ ሰዎች አስጊ ሁኔታ ላይ መሆናቸው ይነገራቸዋል። ሐኪሞቹ ወዲያው ተበታትነው በአደጋው ወደ ተጎዱት ሰዎች ሲሄዱ ውስጥ ተቀምጦ የነበረው የዮንግመን አባት ደግሞ ቀስ በቀስ ራሱን መሳት ይጀምራል። ሕፃኗም የአባቷ ሁኔታ አስግቷት ወዲያ ወዲህ የሚሉትን ሐኪሞችና ነርሶች በመጥራት እንዲያግዟት ለማድረግ ብትሞክርም በዚያ ውካታ መሃል ግን ማንም ልብ ሳይላት ይቀራል። እሷም በጣም ተጨንቃ በድንገት በኃይል በመጮህ ሆስፒታሉን ትቀውጠዋለች። ለአፍታ ያሉ ሁሉም ደንግጠው ዞር ብለው ካዩት በኋላም ሁሉም ወዲያ ወደ ስራቸው ይመለሳሉ። በዚህ መሃል ስዋን የተባለች አንዲት ዶክተር ወደ ሕፃኗ ትቀርባለች። ከዚያ ምን እንደምትፈልግ ትጠይቃታለች። እሷም ስለ አባቷ ትነግራታለች። ዶክተሯም አባትየውን እየመረመረችው ሳለ በመሃል ለሌላ ድንገተኛ ኬዝ እንደምትፈለግ ይነገራታል። ከዚያም ዶክተር ኪምን ጠርታ አባትየውን የደረት ራጅና የደም ምርመራዎችን እንዲያደርግለት አዛው ትሄዳለች። ሁኔታቸው ያሳሰበው ሆነም ሕፃኗንና አባቷን ተከትሏቸው ሊሄድ ይወስናል። ሊፍት ውስጥ እያሉም አባትየው ራሱን ስቶ ይወድቃል። ሁንና ዶክተር ኪም ፈጠን ብለው መሬት ላይ ካስተኙት በኋላ የሳንባ ምች ነው ብሎ የጠረጠረው ዶክተር ኪም ለነፍስ አደን የሚያስፈልጉትን መሳሪያዎች ለማምጣት ሮጦ ይሄዳል። ሁን እጁን የሰውየው ደረት ላይ ካረገ በኋላ በምናቡ በጥሞና ሊያስተውል ይሞክራል። የሰውየው የልብ ምትም እንደቆመ ይረዳል። ልክ በዛ ቅጽበት ዶክተር ኪም ተመልሶ ይመጣና መተንፈስ እንዲያስችለው አፍ ውስጥ ቱቦ ለማስገባት ይሞክራል። ሁን ግን ይህን ያስቆመውና ታካሚው የልብ ህመም እንዳለበት በእርግጠኝነት ይነግረዋል። ኪምም ሁን የሚለውን ነገር እየተጠራጠረ ሲያመነታ ሁን በበኩሉ በኃይል እየተቆጣ እሱ የሚለውን ነገር እንዲያደርግ ያስጠነቅቀዋል። ኪምም ወዲያው ተረጋግቶ የታካሚውን የልብ ምት በመሳሪያው ያዳምጣል። ከዚያም ሁን የተናገረው ነገር ልክ እንደሆነ ይረዳል። እናም በፍጥነት ሲፒአር መስራት ይጀምራል። አንድ ሌላ ነርስ ደግሞ የቆመውን የልብ ምት ዳግመኛ ለማነሳሳት የሚረዳውን ማሽን ታመጣለታለች። ሁንም መሳሪያውን ተቀብሏት የሰውየው ሰውነት ላይ ተገቢውን ነገሮች ከለጣጠፈ በኋላ ሰውየውን በኤሌክትሪክ ሾክ ያደርገዋል። ወዲያውኑም የልብ ምቱ ይመለሳል። ከዚያም ተባብረው ያዘገጃጁትና ወደ ሰርጀሪ ክፍል ይዘውት ይሄዳሉ። ነገር ግን በወቅቱ በነበረው የመኪና አደጋ ምክንያት ሆስፒታል ውስጥ የነበሩት ሐኪሞች በሙሉ ከታች ስለነበሩ ዶክተር ኪም ለተለያዩ የቀዶ ጥገና ሐኪሞች መልሶ ቢደውልም ማንንም ሳያገኝ ይቀራል። ሆነም እንባ የቋጠረውን የሕፃኗን ዓይን ሲመለከት በሐዘን ተውጦ ይቆያል። እሷም መላው ሲጠፋት ሁን ራሱ አባቷን ሰርጀሪ እንዲሰራ ትጠይቀዋለች። እሱ ግን የሕክምና ፈቃዱን ማጣት እንደማይፈልግ ነግሯት ከአጠገቧ ሊነሳ ሲል ትይዘውና ወድቆ ያገኘችውን ሳንቲም ለሰርጀሪው ክፍያ እንደሆነ በመንገድ ትሰጠዋለች። ቀጠለችና አባቷን እንዲያተርፍላት ትለምነዋለች። እሱም በስተመጨረሻ ሊረዳቸው ይወስናል። ወደ ሰርጀሪው ክፍል ከሄደ በኋላም በተገቢው መልኩ ታጥቦ ይዘጋጅና ወደ ውስጥ ይገባል። ከዚያም ንጹህ ጋውኑን ይለብሳል። ወዲያውም ሌላኛው ሐኪም ሁን የሆስፒታሉ አባል ያልሆነ ሰው እንደሆነ ይረዳል። ሁን ግን ኮስተር ብሎ ቀዶ ጥገናውን ይጀምራል። አብረውት ሲሳተፉ የነበሩ ሌሎች ዶክተሮችም በሁን አስደናቂ ችሎታ መደመም ይጀምራሉ። ምንም አይነት ደም እንዳይፈስ አድርጎ እየሰራ ነበርና ዶክተር ማን የተባለው የሆስፒታሉ ባለቤት ጭምር ከላይ በመስታወት በኩል እየተከታተለው ነበር። የሁንን ጥበብ እያደነቀም በስልክ ወደ ሰርጀሪ ክፍሉ ይደውላል። ከዚያም ኪምን ታካሚው እንዴት እየደማ እንዳልሆነ በመገረም ይጠይቀዋል። ኪምም እሱ ራሱ ግራ እንደገባው ይመልስለታል። ይህ የታሸገው የሚያከፋፍለው ልጅ ግን ሰሜን ኮሪያ ውስጥ አሉ ከተባሉ የልብ ቀዶ ጥገና ሐኪሞች መሃል ዋነኛው ነበር። ምንም እንኳን ብዙ ዕውቀት የሌለው ሰው ለመምሰል ቢሞክርም እሱ ግን አስደናቂ የሕክምና ክህሎት የነበረው ሰው ነው።
በአንድ ወቅት ሰሜን ኮሪያ ውስጥ ቀዶ ጥገና እያካሄደ ሳለ መብራት ጠፍቶበት ነበር። ነገር ግን እንደዛም ሆኖ ታካሚውን አቀላጥፎ ያለምንም ስህተት ሊያድነው ችሏል። ከዚያ በኋላም ባልታሰበ ክስተት ምክንያት ደቡብ ኮሪያ ውስጥ ለመኖር ተገዷል። ሰርጀሪውን እየሰራ ያለ ዶክተር ሶዋን ወደ ክፍሉ ትገባለች። ወዲያው መሆኑ የማታውቀው ሰው መሆኑን ስታይ ሰርጀሪውን እንዲያቋርጥ ታስጠነቅቀዋለች። እሱም የሚያቆመው እሷ ራሷ ተቀብለው ሰርጀሪውን ለማስራት ፈቃደኛ ከሆነች ብቻ እንደሆነ ይነግራታል። በመስታወቱ በኩል ሲያዩ የነበረው ዶክተር ማን ደግሞ በአስደናቂ ችሎታው ምክንያት ዝም ብሎ ሰርጀሪውን መስራት እንዲቀጥል ይነግረዋል። ከመሃላቸው የነበረች ሌላኛዋ ዶክተር ደግሞ ከጨረሱ በኋላ በተገቢው መልኩ ሁሉንም ማናገር እንደሚችሉ ለሶዋን ትነግራታለች። እሷ ግን በጣም ተበሳጭታ ትወጣና ጥበቃዎቹን ትጠራለች። ሰላም ተኸታተልቲ ሰናይ መዓልቲ ይኹንኩም ናብዚ ቻነል ብድሓን መጻኩም። ኣብዚ ቻነል ዝተፈላለዩ ኣገደስቲ ሓበሬታታትን መዘናግዒትን መደባት ክንቕርብ ኢና። ስለዚ ሳብስክራይብ ምግባርኩም ክትከታተሉና ብኽብሪ ንዕድመኩም። ኣዝዩ የመስግነኩም።